አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ለወደዳችሁ ውድ የቻናሌ ቤተሰቦች በላይክ እና በሰብስክራይብ ገቡ። ዛሬ ለእናንተ የሚጠቅማችሁ ነገር ነው ይዤላችሁ የመጣሁት። ሁሌም አዳዲስ ነገሮችን ይዤላችሁ ለእኔ የጠቀመኝን ነገር ይዤላችሁ እንድመጣ የደወል ምልክቷን ተጫኗት፣ ሰብስክራይብ አድርጉኝ፣ ላይክ አድርጉ ማለት ነው። ለሁሉም እንዲደርስ የተመቻችሁ በግዳጅ አይደለም። ያው ሀበሻ በግድም የሆነ ነገር አድርግ ስትሉት እኮ አይወድም፣ የሆነ በጸባይ ምናምን ነገር። እኔም በእናንተው ነው የወጣሁት እኔም ማለት ነው። የሆነ በግድ በአላህ በእግዚአብሔር ይህንን ቪዲዮ አታሳልፉ ምናምን የሚሉ ነገር ድርቅ ያደረገኝና እልፍ ነው አድርገውና ዛሬ ለእናንተ የሚጠቅማችሁን ነገር ይዤላችሁ መጥቻለሁ። ሰሞኑን ቲክቶክ ላይ እህቶቻችን ያው ብርድም ቅዝቃዜም ስላለ እጃቸውን ቆራጧቸው ምናምን ነገር ሲፖስቱ አይቼ በጣም አሳዝነውኛል። እኔም ያው እጄ እንደዛም ነው፣ ግን ቢሆንም ትንሽ ይሻላል ብዬ አስባለሁ። ብዙም አልቆረጠኝም እና ለእኔ የጠቀመኝን ነገር ደግሞ ይዤላችሁ መጥቻለሁኝ። በነገራችን ላይ ይሄንም ለእጄ ነው መጠቀመው። በጣም አሪፍ ነው። ሽታው ራሱ በጣም አሪፍ ነው። ለብዙ ጊዜ ነው የሚቆየው። ይህንን ደግሞ ሁላችሁም ታውቁታላችሁ ብዬ አስባለሁኝ እና ይህንንም ደግሞ በደንብ አድርጋችሁ ተጠቀሙት። በጣም አሪፍ ነው። ለብዙ ሰዓታት ይቆያል። በነገራችን ላይ ውሃ ላይ ውሃ ብትጠቀሙ ራሱ እጃችሁ የሆነ ለስለስ ይላል እና ይህን ደግሞ በደንብ ተጠቀሙት። ያው ስሙንም እነዚህ ብዬላችኋለሁ። ቦዲ ሎሽን ያኔ የማያውቅ ሰው አለ ብዬ አላስብም። ሲቀጥል ደግሞ ለእጃችሁ ይህንን ብትጠቀሙ በብርዱ ሰዓት ባዚናውን ስራ ስንሰራ ባዚን ብንጠቀም የሆነ ጭምልቅልቅ ይላላ። ማታ ስንተኛ ነው ባዚን የምንጠቀመው። ይሄንን ክሬም ግን ሁሌም ብንጠቀመው በጣም ጥሩ ነው ብዬ አስባለሁኝ። እቃ ካጠባችሁ በኋላ ብትቀቡትም እና በጣም አሪፍ ነው፣ ተጠቀሙት። ሲቀጥል ደግሞ ብሉ ማጂ ብዙዎቻችሁ ታውቁታላችሁ። አብዛኛው ሰው አጠቃቀሙን ደግሞ አያውቅበትም። እውነት ለመናገር ያኔ ጭንቅላታቸውን ራሱ የሚቀቡ አሉ። ይሄ ጭንቅላት አይቀባም፣ ኦሪጂናሉ ነው። በነገራችን ላይ በጣም አሪፍ ነው። አንድ ጨርሼ ሁለት ነበር የመጣልኝ፣ አንዱን ጨርሼ ሁለተኛውን ጀምሬያለሁ በቅርብ ጊዜ ራሱ። ይሄን በቃ እኔ ነው መጠቀም የጀመርኩትና ሌሎች ነገሮችን አልጠቀምም። ለዛላው ይሄንን ነው የምጠቀመው። በጣም ለውጥ አግኝቼበታለሁ። ተጠቀሙት። አጠቃቀሙ ደግሞ ጭንቅላታችሁን፣ ቆዳችሁን እንዳይነካባችሁ ፎረፎር ያመጣል ማለት ነው። እኔም ሞክሬዋለሁኝም። ከዛ በኋላ ደግሞ ጭንቅላቴን ሳይነካ ለዛላው ብቻ ነው የምጠቀመው። ፀጉሬ ከተላጨሁት 2 ዓመት ሆኖኛል። ግን አሁን ላይ ደግሞ በጣም አሪፍ ላይ ነው ያለው። ስለጠቀመኝ አምጥቼላችኋለሁ። ያልጠቀመኝ ያልሞከርኩትን ነገር ደግሞ ሞክሬያለሁ ብዬ አልሸውዳችሁም። ሲቀጥል ደግሞ ይሄ ለቆዳችሁ ማለት ነው ከታጠባችሁ በኋላም ብትጠቀሙት አንዳንድ ቅባቶች አሁን በወይራ ዘይት የተሰሩ እንትኖች ያሳክካሉ። ልብ ብላችሁ ከሆነ ማለት ነው። የሁሉም ጭንቅላት በነገራችን እንዳይደለም። እኔ ኦሊቭ ኦይል ወይም ደግሞ ወይራ ዘይት ሐቂቀተን አይስማማኝም። ከ24 ሰዓት ወይም ደግሞ ከ12 ሰዓት 24 ሰዓት ማታ ተቀብቼ ጠዋት ካልታጠብኩት በጣም ነው የሚያሳክከኝ፣ ያሳብደኝ ያላችኋለሁ። ግን ለጭንቅላቴ በጣም የጠቀመኝ ነገር ቢሆን ይሄ አቮካዶ ቅባት ነው። ተጠቀሙትና በነገራችን ላይ ትነግሩኛላችሁ። እኔ አሁን ወር ሆኖኛል ይሄንን መጠቀም ከጀመርኩኝ። ከታጠብኩኝ በኋላ ሻወር ከወሰድኩኝ በኋላ ይሄንን እጠቀማለሁ። ምንም ሽታ የለውም። በጣም ደስ እኔ ሽታ ያለው ነገር በጣም ነው የምጠላው። ሀቂቀተን ያው እኛ በተለይ አረብ ሀገር ያለን ሙቀት ስለሆነ ሽታ ያለው ነገር ያው ለራሳችን ለጤናችንም ጥሩ አይደለም። ከሰዎችም ጋር ያኔ ብዙ ንክኪነት ስላለን ጥሩ አይደለም። እኔ አልወድም። በእርግጥ አንዳንድ ሰዎች ምንም እንትን ላይላቸው ይችላል።
እኔ ግን ሽታ ያለው ነገር አልወድም። ይሄ ቅባት ግን ተመችቶኛል። ብዙም ሽታ ያለው አሁን ብዙ ሰው ሽቶ ይጠቀማል። ሽታ ያለው ነገር በጣም ብዙ ነገሮችን ይጠቀማሉ። እኔ ከሽታ ካላቸው ነገሮች ነፃ የሆነ ነገር ነው የምጠቀመው። ይሄ ደግሞ በጣም አሪፍ ነው። ልትታጠቡ ስትሉ የምትቀቡት ካሽኪንግ ነው የሚሉት። በነገራችን ላይ አሁን ነው ብዙ ሰዎች መጠቀም የጀመሩት እና በጣም አሪፍ ነው። መቀበያ ለራሱ አለው። አሁን ስላላመጣሁት ነው። መቀበያ አለው እና ተቀብታችሁ ነው የምትታጠቡት። ትንሽ ሽታ አለው። ለ30 ደቂቃ ለ40 ደቂቃ ቆይታችሁ ብትታጠቡት ፀጉራችሁ በጣም ለስለስ ይላል፣ ይታዘዝላችኋል ማለት ነው። ሲቀጥል ደግሞ ይሄ ደግሞ ያው እንደምታዩት እንትን ነው ኮንዲሽነር ነው። ኮንዲሽነር ያው የዝንጅብል ኮንዲሽነር ነው እና ከታጠባችሁ ከሻምፖ በኋላ ለ10 ደቂቃ ጭንቅላታችሁ ላይ ቆይታችሁ ፀጉራችሁ ላይ ቆይታችሁ መታጠብ ነው። በጣም አሪፍ ነው። በተለይ ፎረፎር ላለባችሁ ሰዎች ይሄንን ኮንዲሽነር ብትጠቀሙት ጥሩ ነው ብዬ አስባለሁኝ። ይሄንንም ደግሞ አይቼ ሞክሬው የሆነ ሰዓት አይታችሁ ከሆነ ቪዲዮ ራሱ አለ እንትን እጠቀማለሁኝ። ምንድን ነው ተልባ ነው የሚባለው። ተልባና ሩዝ እጠቀማለሁኝ እና ሩዝ ብዙም አይመቸኝም ለጭንቅላቴ፣ ፎረፎር ያመጣብኛል። ለፀጉር አሪፍ ነው፣ ለውጥ አለው ግን ፎረፎር ያመጣልና ፎረፎር አምጥቶብኝ ነበር። ይሄንን ገዝቼ መጠቀም ከጀመርኩኝ በኋላ ደግሞ በሩዝ ውሃ ብታጠብም ያው ከዛ በኋላ ደግሞ ያለውን ነገር በዚህ ኮንዲሽነር እታጠባለሁ። አሁን ሁለተኛዬ ነው የገዛሁት። ይህንም ደግሞ ሞክሩት። ለውጥ ካገኛችሁበት በኮሜንት አሳውቁኝ። በጣም ምርጥ እንትን ነው። እነኚህ ነገሮች ያው ስለተጠቀምኳቸው ስለተመቸኝ ነው ይዤላችሁ የመጣሁት። በተለይ እኔ የማይመቸኝ ነገር ሽታ ያለው ነገር ነው። ይሄ ትንሽ ሽታ አለው። የሮዝመሪ ቅባት እራሱ አለኝ። ቆይ ላሳያችሁ። ይህም በደንብ ይታያችኋል ብዬ አስባለሁ። የሮዝመሪ ቅባት ነው። ሮዝመሪ ስላችሁ በብዙ ነገሮች እየተሰሩ ናቸው። ሮዝመሪ አለው፣ ብዙ ኮኮናት አለው፣ እንደገና ደግሞ የወይራ ዘይት አለው፣ ጥቁር አዝሙድ አለው። ሽታው ራሱ ትንሽ እንደ ጥቁር አዝሙድ ወደዛ ነው የሚያመራው እና በጣም አሪፍ ነው። ግን ያው ትንሽ ሽታ አለው። ይሄም ተቀብታችሁ ለተወሰነ ጊዜ ቆይታችሁ የምትታጠቡት ነገር ነው። ግን ለእናንተ እንትን ሊስማማችሁ ይችላል። እኔ ሽታ ስላለው ነው። ሽታ ያላቸው ነገሮችን ከመታጠቤ በፊት 1 ሰዓት 2 ሰዓት ሲቀረኝ እታጠብና ቀባና ከዛ በኋላ ነው የምታጠበውና ያው እናንተም ደግሞ ሞክሩት። ከፈለጋችሁ የፈለጋችሁበትን አደርሳለሁኝ። ዱባይ የሆናችሁ ማለት ነው። አገርም ያላችሁ ልክላችኋለሁ። ምን ትላላችሁ? ንግድ ልጀምር እንዴ? እንደዛ በነገራችን ላይ መጀመር እችላለሁኝ። በራሴ ስለምንቀሳቀስ ማንኛውም ነገር መስራት እችላለሁ። ለማንኛውም ተጠቀሙት። የጠቀመኝን ነግሬያቸዋለሁ። እኔ ፀጉሬን ተልጬው ነበር ብያቸዋለሁ። ሆነ ምክንያት አሞኝ ታልጬው ነበር። አሁን ላይ ደግሞ እንደውም ባለፈው ፀጉር ቤት ሄጄ ነበርና እንዴት ነው ፀጉርሽ አረብ ሀገር ላይ ሆነሽ እንዴት አልተጎዳም? ገና የህፃን ልጅ ፀጉር ነው የሚመስለው ምናምን ስትለኝ እንትን ተልጬው ነበር ምናምን ስላት በጣም ነው የተገረመችው። እና በ2 ዓመት ውስጥ በጣም ለውጥ አለው እና ማንኛውም ነገር ከራሳችን በተለይ ስንንከባከብ ሁሉንም ነገር መመለስ እንችላለን። እና ራሳችን ደግሞ ማዳም ቤት ሆነን መጠበቅ አለብን ለማለት ያክል ነው። ብዙ ነገር ብያችኋለሁ። ያው እንደዚህ አድርጌ ከዛ ደግሞ ፎቶ አንሱት ማለት ነው። እንደዛ አድርጋችሁ በነገራችን ላይ መጥለብም ትችላላችሁ ኦንላይን። አፑን ደግሞ ከፈለጋችሁ ይሄ ሁሉም ቦታ አለ፣ ክሬሙ ሁሉም ቦታ አለ። ብሉ ማጂ ደግሞ ሀበሾችም ጋር አለ፣ ግን እነሱ ጋር በጣም ውድ ነው። አንዱ ራሱ 25 ድርሃም ነው የሚሸጡት። እኔ በ50 ብር ይሄንን እንደገና ደግሞ
ይሄን በ50 ብር ነው የገዛሁት፣ ሶስቱም ማለት ነው። አስባችሁታል? ይሄን ሶስቱም በ50 ብር ገዝቻለሁ። ይሄንም ብቻውን እንትን እኛ ሀበሾቹ ጋር ስንት ነው የምትገዙት? 25 25 እነሱ በ25 ተመርዘዋል። ድራይቨር ደግሞ ያስከፍሏቸዋል። እኔ ግን በነፃ ነው ያመጡልኝ። ድራይቨር በነፃ ነበረ ማለት ነው። እና እንደዛ ነው። በእንትን ዲስካውንት ምናምን ሲያወጡ አረቦች ብትገዙ ይሻላል። የኛዎቹ በጣም ነው የሚበሉት እና እንድናግዛቸው አረብ ሀገር ሆነው ራሱ በሚሰሩት ስራ እንድንደግፋቸው ራሱ አያደርጉም፣ ያባረሩናል። ከዚህ በፊት ልብሳቸው ይሸታል ብሏቸዋል። እኔ የለሁበትም። እኔም በቅርብ ጊዜ ስራ ልጀምር ነው። ለማንኛውም አበረታተኝ። የራሴን ስራ በራሴ ስራ ስለምመጣ ሰብስክራይብ አድርጉኝ። አይከፈልበትም። ቅንነት ለራስ ነው። በደንብ አድርጌ ያሳይቻችኋለሁ ብዬ አስባለሁ። በነገራችን ላይ በኖርማል ካሜራ ነው እየቀረጽኩላችሁ ያለሁት፣ በጋላሪው ማለት ነው። በፊልተሩ አይደለም። በደንብ እንዲታያችሁ አድርጌ ነው የቀረብኩት። ተጠቀሙበት። ከተጠቀማችሁበት በኋላ ኮሜንት መጣችሁ አስቀምጡልኝ። እኔ በጣም የወደድኩት ቅባት ቢኖር ይሄ አቮካዶ ኦይል ነው። እንትን በጣም የተመቸኝ። ያ ሁሉም ደግሞ አጠቃቀም ነው የሚወስነው። ለማንኛውም ይህን ያክል ካልኳችሁ ይበቃችኋል። መልካም ጊዜ ይሁንላችሁ። ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱን ተጫኑት። ሰላም አለይኩም ወራህመቱላሂ ወበረካቱ።